ያለው ቀጣዩ ጥያቄ ወደ አባታችን ይወስደናልና ቀደም መምህራችን እንዳሉት በማህሌት ሰዓታት በቅዳሴው አገልግሎት በነፍስ ገበያ ተመላልሰን ወደ ስጋ ገበያ እንመለሳለን እና በዚያ ውስጥ ደግሞ አንድ ነገር አለ። ያም ዘመናዊነት የሚል አለ። በጓደኞቹ አንድ ዲያቆን በጓደኞቹ በባልንጀሮቹ ዘንድ ዘመናዊ አይደለህም የሚል ንቀት ቢደርስበት ስድብ ቢደርስበት ክብረ ክህነቱን ሳይለቅ ማንነቱን ሳይደብቅ እንዴት ማለት ይችላል የሚል ጥያቄ ነው። እሺ እግዚአብሔር ይስጥልን። ጥቅል ነው። እርግጥ ጥያቄው ጥቅል ነው። ዘመናዊ ሲባል ምን ተብሏል? ለምሳሌ አንድ ሰው ዘመናዊ ሰው ካራክተሩ መገለጫው፣ ለምሳሌ ዘመናዊ ሰው የሚጠጣ ከሆነ እየጨፈረ ከሆነ እያማ ከሆነ ብቻ ኃጢአትን እየሰራ ይሄ ከሆነ ዘመናዊነት ይመስለኛል። እንደዚህ ነው። ለምሳሌ ከክፉ ልምድ ካልተሳተፈ ያ ሰው ዘመናዊ አይደለም እንደማለት ነው አይደል? ከአገልግሎት ለምሳሌ አብሮን ካልበላ፣ አብሮን ካልጠጣ፣ አብሮን ካላማ፣ ሴቶችን መጀንጀን፣ ሴቶችንም ያንንም ይሄንንም እያጋጨ እንዴት ነው ስለ ሴት ፕሮፋይል እያወጣ ቴሌግራም እየጎረጎረ እኔ ገርመኛል። ምን አለ ዳዊት ጊዜ ያን ያህል ጊዜ ዳዊት ላይ ብናሳልፍ። አንዳንድ ሰዎች ፕሮፋይል ቴሌግራም ማውቃትን ሰው እኮ ነው በቃ የሆነ ከለሯን ካዩ በቃ አለቀ። ኦፍ ኮርስ አጋንንት ነው ይሄን የሚያደርገው። ይቅርታ አድርጉኝ ላግዛችሁ ፈልጌ ነው እንጂ እናንተም እኛም ነን። አጋንንት ብቻውን አይደለም መቼም የሱ አይን የለውም። የኛን አይን ተጠቅሞ ነው የሚያይ፣ የሱ ማየው ሌላ ነውና ማለት ነው። እና ከዚህ ካልተሳተፍን ቅድም እንደተባለው ለምሳሌ አንድ ሰው ቤተክርስቲያን የሚመጣ ጸሎቱን አድርጎ ከሰው ጋር ብዙ ሳይነጋገር በሆነ መጠን ጸሎቱን አድርጎ መሄድ፣ ከሰዎች ጋር ባለው ኮኔክሽን ብዙ ማያወራ አብሮ ብዙ ማይገናኝ ከሆነ ጾሞ ጸልዮ ሰግዶ የሚሄድ ከሆነ ኮድ አለው ይታወቃል። ቅድም መምህርም ሲናገሩት ነበር። ምንድነው በዓለም ውስጥ ሆኖ እንደ መነኩሴ መኖር? ለምን ምንድነው አብዝቶ መጾም ነው? አይ ነው ፕራክቲካሊ እንባላለን። ስለማውቀው ጉዳይ ነው። ምን ያለ አሁን እኮ እኛ አድርገነውም አይደለም እኮ ግን እንደዛ ይላል። ቶሎ በቅዳሴው ቶሎ በቃ ይለቅ በቃ ህዝቡ አይወድም። አሁንማ በልጅ አመካኝቶ ይበላል አንጉቶ የሚባል ነገር አለ። አሁን በህዝቡ ተመካኝቶ በጣም ብዙ ነገር እየተደረገ ይሄ መምህርን ዛታች ያሉ ነው የስብከተ ወንጌል ጉዳያቸው በጣም ገርሞኛል። እነሱ ያውቁባታል በደምብ ገብቷቸው እንትን ብለዋቸዋል። በቃ ህዝቡ መቆየት አይፈልግም ይባላል። ስለዚህ 5 ደቂቃ ትምህርት ቶሎ በቃ ደስ ይላል። ዛሬ 5 ደቂቃ ካስተማረ ይሄ መምህር ነው ቃለ ሕይወት ያሰማል። ሁሉም ተነሱ። አልሰማም እኮ ተኝቶ ነው የቆየ ከሆነ እና በኋላ ግን ቃለ ሕይወት ያሰማ በጊዜ ጨረሰ። ቅዳሴው ፈጠንጠን አድርጋችሁ በውስጥ ካነበባችሁላቸው ዛሬ ቅዳሴው በጣም የሚገርም ነው ይላሉ። የት እንሂድ እስኪ ተመልከቱ። እንደዚህ ነው በቃ። ስለዚህ ሁሉም ነገር ከረዘመ በቃ መጠቋቆም ነው። እና ዘመናዊነት ምንድነው? ዘመናዊነት ማለት ማጠር ማለት ነው። በዚህ ዘመን ዘመናዊነት ማለት ሁሉ ያጠረበት ማለት ነው። ያቺ ዘመናዊ አንድ ዘመናዊ ሴት ልጅ በዘመናዊ አንዲት ልጅና አንዲት እናት ነበረቻት። አንዲት ልጅና አንዲት እናት ነበሩና ያቺ ልጅ ምንድነው ትምህርት ቤት ስትማር ሁሉ የምትለብሰው ልብስ አጫጭር ልብስ ነው እና ዩኒፎርም ስታሰፋ በጣም አጭር አድርጋ አሰፋች። ግን ትምህርት ቤቱ ደግሞ ያን አይፈቅድም። ከዚያ በኋላ ምን አሉ ትምህርት ቤቱ ይሄን ልብስ ቀይረው አሏት። ቀይራ ስታሰፋ አጭር ነው። ከዚያ በኋላ ወላጅ አምጪ ተባለች። ወላጅ መጣ፣ እናት መጣች። እናት ስትመጣ ከሷ የበለጠ አጭር ልብስ ለብሳ መጣች ማለት ነው። ማን ነው እናትሽ? እሷ ነች። አንቺ እናቷ ነሽ? አዎ። አንቺም ወላጅ አምጪ። አየህ፣ ሁለታችሁም ወላጅ አምጡ እንደተባለው ማለት ነው። አሁን ተመልክቱ። አሁን ዘመናዊነት ማለት ጸሎቱ ከቻለ እንዲሁም ባይጸልይ ጥሩ ነው። ጸሎት ማያረዝም፣ ቅዳሴውም የሚያሳጥር እንደዚህ በቃ በአገልግሎቱ እንዲህ ፈጠን የሚያረግ የማይዘገይ ነገር ግን የኃጢአት ስራዎች ላይ የሚዘገይ በደንብ የሚያረዝም ጨዋታ የሚያረዝም እንደኛ ቤተ መቅደሱን የመጨረሻ እኔ ይቅርታ አድርጉልኝ ስጋው ደግሞ እኔ እንደማንቀበለው ነው የምረዳለኝ። ይሄን ማንሆኝ እንደዛ ስለሆነ በሌሎቹ አብያተ ክርስቲያናት ስልክ ይዞ መግባት አይፈቀድም። ቤተ ክርስቲያን ይዞ ከተገኘ ቀኖና አለው። ግብጽ ምን ይሄዳው ይሄ በኦሪየንታል ቸርች ብቻ እንዳይመስላችሁ የትኛው ቤተ አምልኮ ነው። ካቶሊክ ቸርች ብትሄዱ ሌሎችም ኦርቶዶክሳውያን የሚባሉ ምስራቃን እንዲሁም ሌሎች የሚያደርጉ እንዴት ነው? ከቅጥረ ቤተ ክርስቲያን ስልክ ተይዞ አይገባም። በጣም መቅሰፍቱ ከባድ እንደው ታውቃላችሁ። ስልክ እየቀደሰ ካህኑ
ቅዳሴው ማለት አቋርጦ ሄዶ ዩቲዩብ እንትን ምንድነው ፌስቡክ ኦር ዩቲዩብ ምናምን ያያል ማለት ነው። ቅዳሴ ማለት ቅዳሴ አቋርጦ ቅዳሴ እየቀደሰ ነው። ንፍቅ ሊሆን ይችላል። ኦፍኮርስ ምን አይነት መቅሰፍት እንደመጣበት እኔ የመጨረሻ እኔ እውነት ልንገራችሁ የምረዳው የመጨረሻ እግዚአብሔር ምን አይነት ቸር እና ቻይ እንደሆነ የተረዳሁት በዚህ ነው። ከምረዳባቸው የእግዚአብሔርን ቸርነት ከምረዳባቸው አንዱ በዚህ ነው። የመጨረሻ ማለት መቅደስ እኮ ማለት እኮ በብሉይ ኪዳን ይሁን በአዲስ ዓለም በብሉይ ኪዳን ይሁን ያኛው መስዋዕት እየተሰዋ በአመት አንድ ጊዜ ሊቀ ካህኑ ወደ ቅድስተ ቅዱሳኑ ይገባል። በአመት አንድ ጊዜ እዚያ ገብቶ ግን ስርየት ሰጥቶ ጸሎት አድርጎ ብቻ ነው የሚወጣ። መቀመጥ አይችልም። በዚህ አሁንም መቅደስ ውስጥ አንድ አገልጋይ ጸሎት ለመጸለይ ብቻ ነው የሚገባ። ተረኛ ካልሆነ አይገባም። በዚህ ምን ሊያደርግ ነው መቅደስ የሚገባ? የመቅደሱ ክብር የቅዳሴው ክብር የሁሉ በጣም እጅግ በጣም ከባድ ነው። ስለዚህ ዘመናዊነት ማለት እንደዚህ ነው። አብሮ የሚጋራ አብሮ የሚያወራ ቁጭ ብሎ ቅድመ መምህር ተናግረውታል። አላወራም ብትሉ እኮ ያስወሯቸዋል። ቅዳሴ እየቀደሰች ያስወሯቸው። ጎትጉተው ግድ ነው ያስወሯቸው። ምክንያቱም የምትመልሱት ጥያቄ ጠይቋቸዋል። እንድትመልሱት የሚያደርግ ጥያቄ ከተጠየቃችሁ ብተው ደግሞ ትተንም አይተነዋል። ትቤተኛ ተብለናል። ኦፍ ኮርስ ምንም ሰው እንደዛ ቢል ችግር የለውም። አይ ከሌ እስኪ የምትግባባው አንተ ስለሆነ እንደዚህ ትቤተኛ ስለሆነ ወይ ነው ዛቀዋል እንደዛ ይባላል። ምክንያቱ ለምንድን ነው ከተባለ ቅዳሴ ሲቀደስ ያወራሉ። ሲያወሩ ዝም ከተባለ ትቤተኛ ነው። አይተይት አሁን ደግሞ ዘመናዊነቱን ያዝን ተብሎ ነው አይደል? አሁን ምን ይጠቅማል? ሌላ ያወራሉ ማለት ኦፍ ኮርስ ለአንድ ሰው እያወራቸው አይደል? ከእግዚአብሔር ጋር መኖር ኋላ ቀርነት ከሆነ ይሄ በጣም የተሻለ ነው። ቅዱስ ዳዊት ተናግሯል። በነገራችን ላይ ሐዋርያት ጋር ብንሄድ ለምሳሌ ይሄ ህይወት የማን ነው ካላችሁ የይሁዳ ህይወት ነው። ይሁዳ በዚህ ከተሜ ሰው ነው። ከ12 ሐዋርያት መካከል አንዱ ይሁዳ ከተሜ ነው። 11 ገጠሪዎች ናቸው። ይሄ ስላችሁ የከተሜና የገጠርን ሰው ለመላየት አይደለም። ምን እያልኳችሁ ስላችሁ ይሁዳ አንድም ቀን ከነ ጴጥሮስ ጋር በሱ መጠን ሂዶ አያውቅም። ታውቃላችሁ? ሁሌ እሱ ነው የሚቀድማቸው። ሲሄድም አብሯቸው ይብን አብሮ ከሄደ ብቸኛ ነው። ኦፍኮርስ ዜና ማይሉት እንደሚናገር ግን አብሮ ሲሄድ እሱ እየበለጠ እንደሚበልጥ በሳቤ እንደሚበልጣቸው ባለባበስ ይበልጣቸዋል። ባነጋገር በጣም ነው የሚስቅባቸው። ለምን? የገሊላ ሰዎች ናቸው እነሱ። በጣም ነው የሚንቃቸው የነበረ ማለት እና የመጨረሻ ዘመናዊ የተባለ ይሁዳም እንዳደረገ ታውቃላችሁ። አፈጮሌ ነው። በሁሉም ነገር ቀዳሚ ነው። በየት በኃጢአት ከሆነ በጽድቁማ የለበትም። አንድም ቀን መልሶ ያቅመስ እነ ጴጥሮስ ነው የሚቀድሙት እዚህ። እና ዘመናዊነት ምንድነው ካላችሁ በሐዋርያት ሕይወት እንደዛ እንኳን ይሁዳ እስራኤላውያን ይንቋቸው ነበር። ለዚህ ነው ሐዋርያትን እኮ ለመቀበል የከበዳቸው አንዱ የአይሁዳውያን ችግር ምንድነው ከተባለ ፈሪሳውያንም ካለው ተጽዕኖአቸው በተጨማሪ ከፈሪሳውያንም ተጽዕኖ በተጨማሪ እነዚህ የገሊላ ሰዎች ሲናገሩ እንኳን አንደበታቸው ጉልድፍ የሆነ እንዴት ነው መምህራን ሆነው የኛ የሚመጡት ነው ያሉት። በጣም ነው የሚልቋቸው ነበር። ከተናቀቿ ከገሊላ የተወለዱ ከናዝሬት ስላሉ ማለት ግን መጨረሻ ማን እንደሆነ ተመልከቱ። ክርስቶስ ደግሞ እንዲህ ነገሩን ነው የሚወድ። ክርስቶስ የሚከብርበት ደግሞ የተናቀውን ነውና ኋላ ቀር ተብለ ከሆነ እመኑኝ ይኸውላችሁ እንዲህ በመባላችሁ ብቻ ጽድቅ አለው። እንዲህ ስትባሉ ብቻ ይሄን ብትችሉ ጽድቅ ነው። እንዲህ አይነት ስያሜ ተሰጠ